ለፍጣሪው ቀናተኛ የሆነ ነቢየ ኤልያስ በንጉሡ በአካብና አስጠያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ስራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። አካብንም በእነዚህ ዓመታት ካፌ ቃል በቀር ዝናብና ጥል እንዳይወርድ በፊቱ የቆምሁ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለው። የእግዚአብሔርም ቃል ወደ ቴስታዊው ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሄድ፣ በዮርዳኖስ አውራጃ ባለች በኩራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዝዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኩራት ወንዝ ተቀመጠ። ቁራዎችም ጠዋት ዳቦን ማታን ስጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔር ቃል ወደ ኤልያስ መጣ። ተነስተህ የሲዶና ክፍል ወደምትሆን ወደ ስራጵታ ሄደህ በዚያ ተቀመጥ፣ ድሃ ሴት በዚያ ትመግብ ዘንድ እነሆ አዝዣለሁ አለው። ተነስቶ ወደ ስራጵታ ሄዶ ወደ ሀገር አደባባይ መግቢያ ሲደርስ በዚያ እንጨት ስትለቅም አንዲት ድሃ ሴት አገኘ። ኤልያስ በኋላ ቆሞ ጠርቶ ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እሷም ልታመጣ ሄደች። ዳግመኛም ከኋላዋ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራን አምጪልኝ አላት። ያችም ሴት በማድጋ ካለ እፍኝ ሙሉ ዱቄት በማሰሮ ካለ ጥቂት ዘይት በቀር እህል እንደሌለኝ ፈጣሪ እግዚአብሔር ሕያው ነው፣ እነሆም ጥቂት እንጨትን ለቅማለሁ፣ ሄጄም ለልጄና ለአንተ አዘጋጃለሁ፣ በልተነው እንሞታለን አለችው። ኤልያስም በእግዚአብሔር መኝ፣ ሄደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጪልኝ፣ ለልጅሽና ለአንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብን እስኪዘንብ ድረስ በማድጋሽ ያለ ዱቄትሽ በማሰሮ ያለ ዘይትሽ አታልቅም አላት። ያችም ሴት ሄዳ አዘጋጀች። እሷና እሱ ልጇን በሉ። ከዚህም በኋላ የባለቤቷ የዚያች ሴት ልጅ ታመመ። ነፍሱ ከሥጋው እስከምትለይ በሽታው ጸናበት። ያችም ሴት ኤልያስን ኃጢአቴን አዘክረህ ልጄ ይሞት ዘንድ ወደ እኔ መጣህ፣ ነቢየ እግዚአብሔር እኔ ከአንተ ምን አለኝ? አንተስ ከእኔ ምን አለህ አለችው። ኤልያስም ያንን ልጅሽን ስጪኝ ብሎ ከቅፏ ላይ አንስቶ እሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ አቤቱ፣ እኔ በዚህ ድሃ ሴት ዘንድ አድሬያለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚችን ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርንም አቤቱ ፈጣሪ የዚህ ልጅ ነፍሱ ከሥጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም የኤልያስን ልመናውን ሰማው። እዚያም ልጅ ነፍሱ ከሥጋው ጋር ተዋህዷ ዳነ። ይህም ሕፃን ነቢይ ዮናስ እንደሆነ ይነገራል። ከዚህ በኋላ እግዚአብሔር ኤልያስን በምድር ላይ ዝናብን አዘንባለሁና ሄደህ ለአካብ ተገለጥለት ብሎ አዘዘው። ኤልያስም ወደ አካብ ሄደ። አካብም ኤልያስን ባየው ጊዜ እስራኤልን የምትገለባበጣቸው አንተ ነህን አለው። ኤልያስም ፈጣሪያችሁ እግዚአብሔርን የተዋችሁት ሄዳችሁ ጣዖታትን ያመለካችሁ አንተና የአባትህ ወገኖች ናችሁ እንጂ እኔስ እስራኤልን አላገለባበጥኳቸውም አለው። አሁንም ወደ እስራኤል ልከህ ከኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መስገጃ የተሾሙ ነቢያት ሐሰትንም ሰብስባቸው አለው። አካብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤል አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለቱ ስህተቶቻችሁ ትጠራጠራላችሁ አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖቱ ነቢያት 450 በዛፉም መስገጃ የተሾሙት እነሆ 400 ናቸው። 2 ወይፈኖችንም ይስጡን፣ እነርሳቸውም አንዱን መርጠው አርደው በየብልቱ አወራርደው በእንጨቶቹ ላይ ይከምሩት፣ እሳት ግን አያንድዱ። እኔም ሁለተኛውን ወይፈን አርዳለሁ፣ እሳትም አላነድም። እሳቸውም ጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪን እግዚአብሔርን ስም እጠራለሁ። ከእርሳቸው እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገር ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መስዋዕትነትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መስዋዕቱን ባቀረበ ጊዜ እግዚአብሔር ታዛም እሳት ከሰማይ ወርዳ መስዋዕቱን፣ እንጨቱን፣ በጉድጓድ ያለ ውሃውንም
አቃጠለችው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖትን የሚያገለግሉ ነቢያተ ሐሰትን ያዟቸው፣ ከእነርሱም የሚያመልጣቸው አይኑር አላቸው። ሕዝቡም ነቢያተ ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዙ አውርዶ እየወጋ ጣላቸው። ከዚህም በኋላ ዝናብ ዘነበላቸው፣ ደስ ብሏቸውም ምስጉን እግዚአብሔርን አመሰገኑት። አካብም ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶችንም በጦር ወግቶ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኑረባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት፣ ነገ ይህን ጊዜ ሰውነትህን ከስታቸው እንዳንዱ ሰውነት ባላደርጋት የያዘችውን ጥላም አማልክቶቼ እንዲህ ጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገድሏት ይሻውታል። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7,000 ሰዎችን አስቀርቻለሁና አትፍራ፣ ያንተኑ ነፍስ ማንም ሊወስዳት የሚችል የለም፣ ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አካብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኙ ተኛ። ከዚች በሽታዬ እድን ሞትም እንደሆነ ወደ አቃሮን ጣዖት ወደ ዝንቡ ካህን ሄዳችሁ ጠይቁልኝ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞችን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሡም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሄደውም በተራራው ራስ ላይ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉሥ ይጠራሃል፣ ፈጥነህ ውረድና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተና ወገኖችን ታቃጥላችሁ አለው። እሳትም ወርዳ እርሱንና 50ውን ወታደሮች አቃጠለቻቸው። ንጉሡም ዳግመኛ ከአለቃቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራሃልና ፈጥነህ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ፣ ከአንተ ጋር ያሉትንም 50ውንም አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚህ በኋላ ንጉሡ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛሁልህ፣ ሰውነቴ በፊትህ ትክበር፣ የእነዚህም ባሮች ሰውነት ትክበር አለው። ኤልያስም ተነስቶ ከእርሳቸውም ጋር ወደ ንጉሡ ሄደ። ንጉሡንም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ትጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚህ ሞትን ትሞታለህ እንጂ ተኛህበት መኝታም አትነሳም አለው። ወዲያውኑ ሞተ። ከዚህም በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ ኤልሳዕና ኤልያስ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅሎ ዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አድርግል ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ላይ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳድርግ ብታየኝ ይሆንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ የእሳት ሰረገላና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንዲህ በንጹሕና በጠቅሎ ነፋስ ወደ ሰማይ አደረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ንጉሶችም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይ ወረደ። ኤልያስም ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሠራውን ታምራት ኤልሳዕ እጥፍ አድርጎ ሠራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲሕንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚህም በኋላ ይነሳሉ፣ የሙታን ትንሣኤም ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኖሮ በበረሃ ውስጥ ነበር። ለእግዚአብሔር ምስጋና ይሁን፣ አሜን።